ሰላም ናችሁ? እንዴት ናችሁ? ፒስ ብለናል። ዛሬ ደግሞ የኤአይ እና ኢትስ ኢምፕሊኬሽን ኤንድ ግሎባሊ ኢን ሞደርን ትሬንድስ የሚለውን እናወራለን። ዛሬ ደግሞ ስለዚህች አውርተን ኤአይ ሁሉንም ሙያዊ ስራዎች እየመጣባቸው ነው። ግን የሰው ልጅ ሙያዊ ስራስ ምን ይሆን ለምትሉ መልሱ እዚሁ ላይ ይገኛል። ኤአይ አሁን በምናያቸው ዘመናት ምን ስራዎች እየሰራ ነው? መቼስ ተጀመረ? ለምንስ ተጀመረ? እንዴት ተጀመረ የሚለውን እናወራለን። አርቲፊሻል ኢንተለጀንስ ኤንድ ኢትስ ኢምፕሊኬሽን፣ ኦቨርቪው ኦፍ ኤአይ ኤንድ አፕሊኬሽንስ፣ ቤኔፊት፣ ቻሌንጅ፣ ፊውቸር ኢምፕሊኬሽን፣ ራሱ ወደፊት ያለውን ኢምፕሊኬሽን፣ ፊውቸር ኢምፕሊኬሽን ኤንድ ትሬንድስ ስለሚለው እናወራለን ማለት ነው። እንደምን አላችሁ? አይኮኒክ አይቲ ፖድካስትን ሼር፣ ሰብስክራይብ ማድረጋችሁን ግን አትርሱ። ኤአይ በጣም እየዘመነ ብዙ ነገሮችን ብዙ ስራዎችን እየለባቸው ጤናውን በሉ ትምህርቱን በሉ ኢንዱስትሪውን በሉ ዋሬቨር የሰው ልጅ እንግዲህ የሚኖርበትን ሶሻል ኢንተራክሽን እና ሶሻል ኢንተራክሽንስ ዊዝ ጆብ ዊዝ ሂዝ ኦር ሄር ኤክስፐርት ሌቭሉን ያለው ንጽውት ከሰው ጋር ራሱ አንድ ሐኪም ለምሳሌ ፊዚካሊ ቃለ መጠይቅ ሊያደርግላችሁ ይችላል። የእናንተን ጀስት ዲዚዝ ዲያግኖሲስ ለማድረግ ማለት ነው። ኤአዩ ደግሞ እስቡት ራዲዮግራፊ አድርጎ ምናምን እናንተን ቦዲው ወስዶ ስካን አድርጎ ምናምን እዛ ዘመን ደርሰናል። ለማንኛውም ኤአይ ብዙ ቻሌንጅ ነገሮችም አሉት፣ የራሱ የሆነ ቤኔፊትም አሉት ማለት ነው። ኦቨርቪው ኦፍ ኤአይን በምናይበት ሰዓት ብዙ አፕሊኬሽኖች በጣም አሁን በሚሊየን ከሺዎች ውስጥ ከሚሊየን የሚሆኑ አፕሊኬሽኖች በኤአይ ዙሪያ የተሰሩ ነው እና በጣም ዳይቨርሲቲያቸው በጣም ብዙ ዳይቨርስ አፕሊኬሽን እንደ ኤአይ ዴቨሎፕመንት ትሬንድስ እየመጡ ነው ያሉት። ቻሌንጁ በጣም ከባድ የሚያደርገው ነገር የሰው ልጆች በዛ ሌቭል ላይ ኤክስፐርት ሌቭሎች ባይሄዱ የሰው ልጅ ደግሞ ጀስት ሂ ኦር ሺ ኢዝ ሞርታይል ሊሞቱ ይችላሉ። ቢሞቱ እንዴት ሊመለስ ይችላል? ጀስት ካምፓኒዎች ላይ ስትሄዱ ብዙ ሰዎች ስለሚማሩ ካምፓኒዎች ላይ ብዙ ሰዎች ስለሚቀጠሩ ከስር እንትን ይላሉ። ያ ደግሞ እንደዚህ ነገሮች ቻሌንጆቹ ናቸው። በይዘው ለሴዛት በዛው ላይ ስራ ሙያዊ ሰው ለምሳሌ ኮደር ሊሆን ይችላል ኦር ሳም ከቲሬጅ ኢንጂነርስ የምንለው ማለት ሚስ ብናረግ ዋሬቨር የቴክኖሎጂ ሰው ሊሆን ይችላል ዋሬቨር ኤክስፐርት ሌቭል ላይ ያለ እሱን መተካት አለብን። ሪፕሌስ እያደረጋችሁ ነው ያንን የኤአይ ዴቨሎፕመንት ሜካኒዝምስ የምታስኬዱት ማለት ነው። እና ኤአይን ስታስቡት ዋት ኢዝ ኤአይ? ኤአይ ሞስት ኦፍ ዘ ታይምስ ኤአይ ሪፈርስ ኮምፒውተር ሲስተም ዛት ፐርፎርም ታስክ ሪኳየር ሂውማን ኢንተለጀንስ ማለት ነው። Most of the times AI, it enables to learning, it enables to reasoning, it enables to problem solving, it enables to decision making ያደርጋል። ቀደም እንዳልኳችሁ የአንድን ሰውዬ ወይም የአንድን ሴትዮን ታማሚ ወይም የአንድን ህፃን ወይም የአንድ ሽማግሌን ቦዲ ስካን አድርጎ ወስዶ ምን ሊያደርግ ይችላል? ዲያግኖሲስ ሊሰራ ይችላል። ለዚህ ነው ያመመ ቃላት መጠየቅ ሳያደርግ ኖ ኢንተርቪው አት ኦል ሳያደርግ ማለት ዝሌና ያመመ። ስለዚህ ይሄ ያስፈልጋል። በዚህ ዶዜጅ የሚሰጠው ሊል ይችላል። ለርኒንግ እንደ ሰው አዶፕትድ ማድረግ ይችላል ወይም መላመድ ይችላል ማለት ነው። ሪዝኒንጉም በዚሁ ነው። ፕሮብለም ሶልቪንግ ሜካኒዝም እንደዛው ፕሮብለም ሶልቪንግ ማትማቲካሊ ሶልቭ ያደርጋል። አብስትራክት ነገሮችን ስታዩ በጣም ኤአይ የመጣበት ያለውን ነገር በጣም የሚገርም ዲሲሽን ሜኪንግ እንደ ሰዎች ግን ቢያዝድ ሊሆን ይችላል ተብሎ ሊታሰብ ይችላል። ለምን ማሽን ያሳዘው ነው ወይም ሰው የሰጠውን ስለሚያደርግ ቢያዝድ ላይ ዲሲሽን ሜኪንግ most of the times perfect ነው ማለት አንችልም። AI technologies including machine learning, deep learning, robotics እየመጣ ነው ማለት ነው። ስለዚህ history of AI ያው በ1950ዎቹ 1950s early AI research ቢግን ያደረገው በዚህ ነው። 1950ዎቹ አካባቢ ነው። 1990ዎቹ አካባቢ growth of machine learning the growth of machine learning ያደረገበት ነው በፈረንጆቹ ማለት ነው። 2010s the present AI integrated into daily life through smart devices and automations በየቤታችን በየስልካችን በየአፕሊኬሽናችን እየገባው AI ማለት በቃ የሰው ልጅ ዳይ ቱ ዳይ ላይፍ ጋር ሩቲን የሆነ ነው። አብሮን ይዘው ነው የምንሄደው። ጠቃሚ ወሳኝ ነገር ብለን የምናስበው ነገር የሆነ ነው AI ማለት ነው። ኦሬስ አፕሊኬሽን ኦፍ AI ሄልዝ ኬር ላይ ቅድም እንዳልኩት ዲዚዝ ዲቴክሽንስ ሜዲካል ዲያግኖሲስ ኤዱኬሽን ላይ ኢንተለጀንት ቲቶሪንግ ሲስተም ራሱ ቲቶር የሚያደርግበት ሲስተም እየሰራል። ኮርሶችን አሳጥሮ ስማርት ለርኒንግ ስማርት ሃንድ ሪትን ቡክ ራሱ ኤአይ ያዘጋጃል። በጣም ግልጽ የሆነ ነው። በልኪ ያልሆነ መጽሐፍ በልኪ ያልሆነ ችግር አለባቸው። በልኪ ያልሆነ ይቅርታ ፎር ኢንተራፕሽንስ በጣም ይቅርታ ብያለሁ። በልኪ ያልሆነ መጽሐፎች ወይ ደግሞ
በጣም ይሄ ስታነቡት የማይገባ መጽሐፍ አለ። አንዳንዴ ዝም ብሎ በጣም ያለ ግን ግልጽ የሆኑ ኮንሳይዝ የሆኑ መጽሐፎች ደግሞ አሉ። በጣም ደስ የሚሉ ግልጽ ሀንድሪትም ከሆኑ ጥርጥር ያሉ ቶሎ ሊገባቸው የሚችል አይነት መጽሐፎች ያቀርብላቸው። ሾርት ብቻ መሆን አይደለም፣ ዲቴይልስ ሊገባቸው የሚችል ዋሬቨርስ በተለያዩ ሎጂካል ሪዝኒንግ ሊያስረዳችሁ ይችላሉ። ቢዝነስ አውቶሜሽን፣ ከስተመር ሰርቪስ ምናምን፣ ትራንስፖርቴሽን ላይ ሰልፍ ድራይቪንግ ቫይክልስ የተፈጠረበት ዘመን ላይ እንገኛለን። ኤአይ ማለት ሌላው benefits of AI state improves efficiency, productivity, reduce human error, support data analysis, decision making, enhance innovations in multiple industries. የእያንዳንዷ ከትንንሽ ኢንዱስትሪ ከተቃጥሟ ኢንዱስትሪ እስከ ትልቁ ላርጅ ኢንዱስትሪ ሪፋይን ለምሳሌ ኪሮሲን ሪፋይንመንት ፋክተሪስ let's say that in Africa one big factories ፋክተሪ እያደረጉ ነው። ለምሳሌ እነ ኡጋንዳ እነ ታንዛኒያ እነ ኬንያ ሆነው let's say that ኢትዮጵያ ተጨምሯል። ምን ሊሆን ይችላል? ብራዋጣችሁ ትልቅ ጋዝን ለምሳሌ የአየር ሊሆን ይችላል፣ ናፍጣን ሊሆን ይችላል፣ ቤንዚን ሊሆን ይችላል የሚያመርተው እዛ ማሽን ላይ የኤአይ ነው የሚገጠሙት። አስቡት የኤሌክትሮኒክስ ማኑፋክቸሪንግ ስታስቡት ላፕቶፕ፣ ስልክ ምናምን ቺፕሴቶችን የኤሌክትሪክ ዲቫይሶችን ለማምረት ኤአይ ነው የሚጠቀሙት። ሌላ ምንም አይደለም። ማሽኑ ኤአይ ያለው ማለት ነው። ሎጂካል ምን ስራዎችን መስራት እንዳለበት በዘይት የተሰራ ነው ማለት ማሽኑ። ኦዲስ ኔጌቲቭ ኢምፕሊኬሽን ኦፍ ኤአይ ጆብ ዲስፕሌስመንት ዲዩ ቱ አውቶሜሽን፣ ፕራይቬሲ እና ሴኩሪቲ ኮንሰርን እሱ ከባድ ነው። ፕራይቬሲ ማለት የግላዊነት ሁኔታ፣ ሴኩሪቲ ቢያዝስ አንፌር ዲሲዥን ቅድም ያልኩት ቢያዝስ ሊያዳላ ይችላል። አንፌር ዲሲዥን ሜክ ሊሆን ይችላል። ዲፔንደንስ ኦን ቴክኖሎጂ የሰው ልጅ ደግሞ ከክሪቲካል ቲንኪንጋችንን ወይም ደግሞ ይሄን ክሪቲካል ቲንኪንግ ኤንድ ሪዝኒንግ የሚባለው ይሄው ማለት ሊያሳጣን ይችላል። ኦልዌይስ እሱን ሳፖርት ከእሱ ጋር ሲክ ልናደርግ እንችላለን። ክሪቲካል ቲንኪንግ የሂውማንስ ለምሳሌ ሱፐር ኢንቴሊጀንስ ለኮምፒተንስ ከሰዎች የወሰድነው ሰዎች በተለያየ ነገር የራሳቸው የሆነ ኢንቴሊጀንስ ናቹራል ኢንቴሊጀንስ አላቸው። ከዛ ወስደን ነው ሙያተኞችን አፍርተን ምናምን ለሴዛት እሱን ሰው ዲፔንደንስ ኦን ቴክኖሎጂ እንደዚህ ባለው ነው ማለት ነው። ኦዲስ ኢቲካል ኮንሰርንስ ሪስፖንሲብል ኦፍ ቴክኖሎጂስ ኒድ ፎር ትራንስፖርት አካውንታቢሊቲ ፕሮቴክሽን ኦፍ ሂውማን ራይትስ ኤንድ ፕራይቬሲ ይባል እሱ ራሱ በጣም ቻሌንጅ ነው። ፕሪቬንቲንግ ሚስዩዝ ኦፍ ኤአይ ሲስተምስ እሱን ራሱ ሰው ፊቸር ኦፍ ኤአይ ስታስቡ ትራንስፎርሚንግ ኢንዱስትሪስ AI will continue to transform industry, greater collaboration between humans and machines, need for AI regulations, policies, expansions of AI research and innovation. በጣም እነዚህ ነገሮች የአይ ስራዎች ናቸው። ሌላው ወደ አንድ እንትን ላይ ቪዲዮ ላይ ልሰዳችሁ። ኤአይ ብዙ ነገሮች እንግዲህ ለርኒንግ፣ ሪዝኒንግ፣ ዲሲዥን ሜኪንግ ላይ ነው ያወራን ያለን። ኤአይን እንግዲህ ኤአይ ኢን ሄልዝ ሲስተም in agriculture system, in industry sectors, or manufacturing sector, in agriculture sector, in education sector, in leadership sector. So leadership አቸውን በኤአይ ላይ ያደረጉት ይችላል። leadership የገቨርንመንት ናቸው። አሬስ የቴክኖክራሲ ዘመን የሚባለውን ነገር ስናስበው ቴክኖክራሲ ምንድነው የምትሉኝ? አፕሊኬሽኖች ይመጣሉ። ጀስት ገቨርንመንት ለስራ የሚያፋጥኑለት ከሆነ እነዛ አፕሊኬሽኖች ሊጠቀም ይችላሉ። ሰዎች የተለያዩ ቢሮክራሲ የተለያዩ የራሳቸው የሆነ አንዳንድ ነገር ስለሚፈጥሩ ማለት ነው። ጀስት ዩቱብ ሳም ሳይኮሎጂ ማስተምሯቸው ወይም ማይንድ ሴት አስቀምጣችሁ የሚሰሩ ማይሰሩ ሰዎች አሉ። የሰዎች ኔቸር ስለሚለያይ ማለት ነው። ማይንድ ሴት እኮ ተከታታይ ስልጠና እንሰጣላችሁ ለሰዎች፣ ግን የሚሰሙም ሰዎች አሉ። ግን ኤአይ ግን ይሄን ያስቀርልናል። በዘወይ ቢሮክራሲዎችን ያስቀራል። ፕራይቬሲ ነው እንጂ ችግሩ ኤአይ ቢሮክራሲዎችን ያስቀራል። የገቨርንመንት ነው ቴክኖክራሲ የሚባለው የቴክኖሎጂዎች በእያንዳንዱ ሴክተር ላይ እንዲኖሩ ማድረግ ሲችል አንድ ገቨርንመንት ሪስፖንሲብል ሆኖ ይሰራሉ። ኤቲኤም ማሽንን እሱ ከአንድ አካውንታንት በላይ ኤቲኤም ማሽን ይሰራል። ማግባባት ይችላል። ኢኮኖሚን በዳይሊ አካውንታንት አንድ አካውንታንት በአራት ወር ጽፎ የሚችለውን አንድ የሂሳብ አዋቂ የምትሉት የአካውንታንት ምናምን እሱ በአራት ቀን ምናምን ወይም በአንድ ቀንም ካልኩሌት አድርጎ ሰርቶት የአገሪቱን ኢኮኖሚ ዲዳክት ሊያደርግ ይችላል። ጤናም ላይ ስትሄዱ እንደዛው የጤናን ሪፖርት ያንዳንዱ ሳይነስስ በየሀገሪቱ ላይ ሆነው ምናምን ለምሳሌ ሐኪሞች ወርደው ምን ብለው ምናምን የጤና የሚመለከታቸው ሰዎች የማህበረሰብ ጤና ኢንስቲትዩት ምናምን እሱ ግን ኤአይ ሲሆን ግን እሱት የተወሰነ ሰዎች ከእያንዳንዱ ቀበሌ እያንዳንዱ ፕሌስ ምናምን ኤልስዌር ኤአይ ላይ ሲስተም ከሆነ ወዲያው ዳታ ሰርቬይ ነገሮች ለመሰቀላል ያርባል። ትምህርት ላይ ስትሄዱ እንደዛው በጣም ስማርት መጽሐፎችን ቲቶር ነው ከቻለ መጽሐፎችን እንደዚህ ቡክማርኪንግ ሚንስ መጽሐፎችን ነሰሰሪ መጽሐፎችን ቲቶሮቹን ሊንክ ከተደረገላችሁ እዛ ላይ በቡክማርክ ያለውን እያወጣችሁ ልትጠቀሙ ትችላላችሁ ማለት ነው። በቡክማርክ ሚንስ
indexing some book in URL path ማለት ነው። ኢንዱስትሪ እና ማኑፋክቸሪንግ እንደው ኢንዱስትሪዎችን እነዚህ ስሞል ኢንተርፕራይዝ ኢንዱስትሪ የሚባሉትን ለምሳሌ ጫማ ማምረት ሊሆን ይችላል። የአንዳንድ ፕሮዳክት ለምግብ የሚሆኑ ለመድኃኒት የሚሆኑ ለኬሚካል ፕሮሰስ የሚሆኑ ለተለያየ ነገር የሚሆኑትን ከትንሹ ሊጀመሩ ይችላሉ። ለሴዛት ፈርቲሊቲ ማዳበሪያ መምራት ሊሆን ይችላል። ለማዳበሪያ ለመምራት ለሴዛት what type of plants we need ለምሳሌ እኛ ጋር ብዙ አይነት እጽዋቶች አሉ። እኔ ብዙ ጊዜ አንዳንድ ሰው አወራለሁ ወይም ብዙ ጊዜ ኦኬሽናል always as usual አወራለሁ። ብዙ ማዳበሪያ ለመስራት ብዙ ኬሚካሎችን ፕሮሰስ ማድረግ ወይም ደግሞ ኬሚካሎችን አብላልታ ምናምን ብቻ አይደለም የሚሰራው። ለዚህ መለየት መጀመሪያ መቻል አለብን። what type of plants ለመሬት ፈርቲሊቲ የሚሆኑ ብዙ አይነት ፕላንቶች እኛ ጋር አሉ። አረም ጸረ አረም ምናምን አረም እያልን እናጠፋቸው እነዚህ ተክለሰድ እጽዋት ትንንሽ እጽዋት ምናምን እነሱን ራሱ ለይቶ ይሰጣል። ይሄ ኒውትራንት ነው፣ ይሄ ኬሚካል ፕላንት ነው ብሎ ይሰጠናል። ከኛ ሀገር ብዙ ሪሶርስ አለ ማለት ነው። ኖት ኦንሊ እኛ ሀገር አፍሪካን ጀምሮ የኛ ሀገር ሰፊ ነው። ብዙ ያላጠናናቸው እጽዋቶች እዚህ ሀገር እንዳሉ እኔም አውቃለሁ፣ ሌሎችም ያውቃሉ። ሌሎችም ምናምን የግድ መልቲ ዲስፕሊነሪ መሆን አለባቸው። የተማረ ሰው ማለት አዋቂ ማለት መልቲ ዲስፕሊነሪ መሆን ነው። አንድ ፊልድ ላይ ቁጭ ብለህ ምናምን ማለት አይደለም። የተለያዩ ነገሮችን ማየት እና ኤአይ ይህን በማሳወቁ ደረጃ በጣም ለምሳሌ ማዳበሪያ ለማምረት ኦልዌይስ ማዳበሪያ ማምጣት ምናምን አይደለም። ማዳበሪያ ለማምረት ምን አይነት እጽዋት አለ? አማራጭ አለን ወይ? ኦልሬዲ ምንድነው ዳይሊ ልናገኝ የምችል ከኛ ጋር ያለ ዘንድ እንዴት አድርገን ደግሞ በትንሹ ፕራክቲስ ልናደርግ እንችላለን። በስሞል ስኬል ኢንተርፕራይዝ ፋብሪካዎች ለምሳሌ ትልቅ ግዙፍ ፋብሪካ በአንድ ቀን አልተመሰረተም። ከትንሹ ውስጥ ተጀምሮ ሲሙሌት ተደርጎ ነው እዛ በኋላ ወደ ትልቅ የመጣ ማለት ነው። ማስለማምረት ምናምን ልክ የኛም እንደዛ መሄድ አለብን እንጂ ትልቅ የሆነ ነገር በአንድ ቀን አታመጣውም። እና ኤአይ ኢንዱስትሪ ሴክተር ላይ በጣም ጥሩ ነው። አሁን ለሴዛት አንድ መድኃኒት ከምን ይሰራል ለማለት በጣም መድኃኒቶች ከእጽዋት እንደሚሰሩ ወይ አዊት everybody know it የመጀመሪያ መድኃኒት ምግብ እንደሆነ ማንም ሰው ያውቃል። ምግባችን የሚጀምረው መድኃኒት ቀጥሎ ደግሞ ሌሎች መድኃኒቶች አሉ ለሰው ልጅ የሚያስፈልጉት ነገሮች። ግን እኛ ብዙም አዌርነስ ሰልፍ አዌርነስ ስለሌለን ብዙም ስላለን የራሳችን ደግሞ ፊዚካል ኢንቫይሮንመንትስ ያለንበት አዶፕት ማድረግ ትሬንድ ማድረግ ሪሰርች መስራት ፕሮጀክት መስራት ማጥናት ስቴዲ ዋንስ አገን እንደገና ስላላረግን ከሌሎች ላይ ዲፔንድ ነው ሆነናል። ቴክኖሎጂውም ሊሆን ይችላል። ቴክኖሎጂ ብቻ ግን አይደለም። ባይዘመ ወጀመሪያ ቮለንተርነስ ፍላጎት ሊኖር ይገባል። ጄነሬቲቭ ኤአይን ማየት በቂ ነው። ጄነሬቲቭ ኤአይ ደግሞ ስታስቡት ይሄ ሊሆን ይችላል። ጄነሬቲቭ ኤአይ ማለት ጄነሬት ያደርግላችኋል። እንደዚህ የሆነ ዳታ አስገባላችሁ እሱ ደግሞ ይሄ ሊሆን ይችላል። እንዴ ለሴዛት ሊንክ ሊስት ንስቡት የተለያዩ ማለሙያዎችን እንትራንታ ካለ አለው ይሄ the skill of generative AI ምናምን ነው ፌስቡክ ላይ እየመጣ ነው። ይሄ ስራ የሚሰራ ሰው ይታወቃል። ይሄ አክተር የአርቲስት እንደራም ይሄ እንደዚህ ነው። ሰዎች ኢንዴክስድ አርጎ በሲሚላሪቲ የሚያስቀምጥ ፓተርን ማቻቸውን አይቶ ማለት ነው። this is generative AI ማለት ነው። ለሴዛት የምትፈልጉትን ከምትበሉት ለምሳሌ ምግብ ዳይሊ always የምትጠቀሙት ዳይሊ ፉድ አይተምስ ቢኖር ያንን አይቶ ያንተ ፍላጎት ይሄን ነው ብሎ መናገር መቻል ማለት ነው። ኤአይ ይሄን እየሰራ ነው። ጀስት እናንተ የምትጠቀሙት ምግብ ለምሳሌ ምግብ የምታዙት ኦርደር የምታደርጉት ሲስተም ላይ ቢሆን እና ካፌዎችም የሲስተም አይነት ተጠቃሚ ቢሆን ብላችሁ ታስቡ ማለት እናንተን always አዳፕት ያደርጋችሁትን ነገር ወይም የእናንተ sometimes ላይ ካይዱ ምን ሊናገር ይችላል እንተናንተ ነው ይላል። አንተ ይሄን የምትፈልገው እንተናም እንዳንተ እንደዚህ ይፈልጋል ብሎ አይነት ነገር መናገር ማለት ነው። ሲሚላሪቲ ሉፑን አርቦስና ጄነሬቲቭ ኤአይ ማለት ነው። ሌላው ስለ ምናወራው ከጄነሬቲቭ ኤአይ ባሻገር ሰብስክራይብ ማርጉ የኤአይ አንድ ቻሌንጅ ሴኩሪቲ ነው። ሴኩሪቲ ኮስት ኦፍ ዘ ታይምስ በጣም ዳንጀር ነው። ፕራይቬሲንም በጣም ኦልሬዲ ኦን ጎይንግ ዴቨሎፕመንት ስለሚሆን አብዛኞቹ ስራዎቹ እያንዳንዱ ሲስተም አፕሊኬሽን ምናምን ነው ነገር የቴክኖሎጂ ሚንስ ኦፍ ባክዋርድነስ ነገር ይኖረዋል። ኦልዌይስ በአንድ ቀን የሚጨርስ ነገር የለው። ፊቸር እየጨመረ አዳዲስ ነገሮችን እየጨመረ በሲኩዌንስ የሚሄድ ስለሆነ ፕራይቬሲ ራሱ በጣም ከባድ ነው። ፕራይቬሲ እና ደግሞ ሴኩሪቲው ዘ ቻሌንጅ ኦፍ ዘ ቴክኖሎጂ ትሬንድስ ነው ወደ ኤአይ ማለት ነው። ስለዚህ ኤአይን ያላወራን ሌላ ጊዜ ደግሞ ስለ ሌላ ነገር እናወራለን። ለማንኛውም ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን ደግሞ መርሳት የለባችሁም። እናመሰግናለን።